ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሄለን ነኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። ሁሉ ሰላም ነው፣ ጌታ ይባረክ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቅዝቃዜው እንዴት ይዟችኋል? ሳውዲ አካባቢ የምትኖሩ ቅዝቃዜው በጣም ከባድ ነውና እግዚአብሔር ይመስገን። ያው ትንሽ ቅዝቃዜ ሲመጣ በጣም ነው የሚያመኝ፣ ለምን እንደሆነ አላውቅም። ብርድ በመጣ ሰዓት ምናምን በጣም ነው ወገቤን ያመኛል ምናምን ነገር፣ ራስ ምታት እንደዚህ በጣም የሚያመኝና በጣም ይከብዳል። ብርዱ ማለት ይከብዳኛል። ብርዱ አላውቅም፣ ብዙ ጊዜ ስላልተለማመድኩት ሊሆን ይችላል፣ አላውቅም። እና ግን እግዚአብሔር ይመስገን ያው ጌታ ቢረዳኝ እንዴ መጨረሻዬ ነው ብዬ አስባለሁ። እግዚአብሔር መልካም ፈቃዱ ከሆነ እግዚአብሔር ይረዳኛል ብዬም ደግሞ አስባለሁ። ጌታ ይባረክና እስካሁን የጠበቀኝ ጌታ የተባረከ ይሁን። ነገም እሱን ነው ተስፋ የማደርገው። እናንተ ጋር እንዴት ነው? ከስራ ጋር ብርዱ አሪፍ ነው? እግዚአብሔር ይመስገን ደህና እንደምትሆኑ ተስፋ አደርጋለሁኝና ዛሬ ዝም ብዬ የሆነ ነገር አሰብኩኝና ምንድነው ያሰብኩት? እሱንም ማለት በህይወታችሁ መልካም ነገርን አድርጋችሁ ከዛ ሰው መልካም ነገር ላታገኙ ትችላላችሁ፣ ግን ከእግዚአብሔር የሚከፈል መልካምነት አለና ዝም ብዬ ሰሞኑን አስባለሁኝና በዚህ ፀጉሬን ታጥቤ ነው ፀጉሬን ታጥቤ ውሃም አልደረቀም በደንብ እና ከተዘዋዋሪ ከሌላ ሰው ታገኙታላችሁ። በእውነት ግን መልካምነታችሁ ከእናንተ አይወሰድ። እኔም ሁሌም ለልጆቼ የምመለው ለሰዎች መልካም አስተሳሰብ ይኖራችሁ፣ ከዛ ሰው መልካም አስተሳሰብ በመልካም አስተሳሰብ እደጉላቸዋለሁኝና ዳይሬክት ከዛ ሰው እናንተ መልካም ነገር ካደረጋችሁለት ሰው ላታገኙ ትችላላችሁ። ነገር ግን እግዚአብሔር በተዘዋዋሪ መንገድ ከሌላ ሰው ይከፍላችኋል ማለት ነውና በእውነት መልካም የምታደርጉ ሰዎች በመልካምነታችሁ ቀጥሉ። እነኛ ሰዎች ሊጎዷችሁ ላይ ይችላሉ። እኔ ሰሞኑን በእንደዚህ አይነት ሁኔታ ውስጥ ነኝና መልካም ላደረጋችሁላቸው ሰዎች ከነኛ ሰዎች መልካም ምላሽ አታገኙ። እንደውም ልብን የሚሰብር በእውነት ልብን የሚሰብር ለምን አደረኩ እንድትሉ ለምን ወይም ደግሞ ሆንኩኝ እንድትሉ የሚያደርግ ነገር ከነኛ ሰዎች ምላሽ ታገኛላችሁ። ነገር ግን እግዚአብሔር በተዘዋዋሪ መንገድ መልካም ሰዎች ከሌላ በኩል ያነሳላችኋል፣ ወር ደግሞ በሌላ ሰዎች እናንተ ላደረጋችሁት ክፍያ ከሌላ ሰው ታገኛላችሁና ልብ ይሰብራል፣ ልብ ያወርዳል። አዎ በጣም ታዝናላችሁ። ብዙ የሚያስከፋችሁ ነገሮች አንዳንድ ሰው አመሰግናለሁ ከማለት ይልቅ በንግግር ይሰብራችኋል እና መናገር አቅቷችሁ አይደለም፣ መልስ መስጠት አቅቷችሁ አይደለም፣ ግን እኔ አላውቅም ማለት ዝምታን እመርጣለሁ። ምክንያቱም ለሚያልፍ ቀን የሚያልፍ ቃል አትናገር እንደሚባል ያ ቀን ያልፋል። መልካም ንግግር ተተክሎ ይቀር ንግግር ይቀራል። በቃ ማለት የሰው ልጅ ንግግር ይሰራዋልም ይሰብረዋልም እና ዝም ማለትን እመርጣለሁ። አትሊስት እኔ ማለት አሁን ከልጆች ጋር እንኳን እኔ እንትን በምልበት ሰዓት በቃ ያውቃሉ ባህሪዬን ማለት ነው። ዝም ነው የምላቸው እና በራሳቸው ሰዓት ተናዳለች ምናምን ነገር ብለው ያንን ያስተካክላሉ ማለት ነው። ያጠፉት ነገር እንኳን ቢኖርና ዝምታን እመርጣለሁኝ። መልስ መስጠትን አልፈልግምና ምክንያቱም መልስ የምትሰጡት ለዛ ሰው ሊሆን ይችላል፣ ለበደላችሁ ወር ደግሞ ለጎዳችሁ ሰዎች ሊሆን ይችላል መልስ የምትሰጡት። ነገር ግን በዛ መካከል እግዚአብሔር ሊያዝን ይችላል ማለት
እኔ በምናገረው ንግግር እግዚአብሔር ደስ አይሰኝም። ምክንያቱም ስሜት ላይ ነኝ ያለሁት፣ ንዴት ላይ ነኝ ያለሁት፣ መጥፎ ንግግር ልናገር እችላለሁ። ለምን ያንን ሰው ጎዳው ብዬ እኔኑ መልሼ ልጎዳ እችላለሁ ማለት ነው። እና መልካም የምታደርጉ ሰዎች በመልካምነታችሁ ቀጥሉ። ማለት ብትችሉ በዝምታ አለፉት። በቃ በጣም ተናዳችሁ እንኳን በሰዓቱ በንዴታችሁ መካከል አትናገሩ። ምክንያቱም በንግግር ምላሽ መስጠት ትችላላችሁ፣ ነገር ግን በዛ እግዚአብሔር ላይ ደሰት ይችላል፣ ደግሞ ማይደሰትም ማለት በቃ ይሄ የሰው ባህሪ ይመስለኛል። ማለት ሰዎች ስንባል ሰው ያደረገልንን አመሰግናለሁ ከማለት አንከፍልበትም። ምክንያቱም አንድ ነገር ሰው ለሆነ ሰው ሲሆን ጊዜ ሊሆን ይችላል። አንድ ሰው ጊዜ መስዋዕት አድርጎ ጊዜ ሊሰጣችሁ ይችላል። በሆነ ነገር ማለት በሚያስፈልገው ነገር ከጎኑ ልትሆኑ ትችላላችሁ። ብር ብቻ አይደለም፣ ሰው በሚያስፈልገው ሰዓት ሊሆን ይችላል። ጊዜ በሚያስፈልገው ሰዓት ጊዜ ሰጣችሁ የእናንተን ነገር ወደ ኋላ ትታችሁ ለዛ ሰው መስዋዕት ከፍላችሁ ሊሆን ይችላል። ግን ያ ሰው መስዋዕት ከፍሎልኛል ብሎ ወይ ደግሞ የሆነ ነገር ሆኖልኛል ብሎ ለእናንተ አመሰግናለሁ ከሚል ይልቅ በንግግር እናንተ ሊሰብራችሁ ነው የሚፈልገውና ሰሞኑን ስለገጠመኝ ነው እንደዛ አይነት ነገርና ባይዘዌ አንዳንዴ አልማርም። እኔ በህይወቴ ላይ ያንን በቃ እኔ ማለት ከዚህ እንደዚህ አይነት ነገር በዚህ አመት ውስጥ ራሱ ሁለተኛ ዙር ነው የገጠመኝና ቆይ ምናምን ነገር ብዬ በቃ አሁን ከዚህ በኋላማ ምናምን ነገር ወስናለሁ ቆርጣለሁልና ግን አልቆርጥም ማለት ነው። ይሄ ምንድነው ተፈጥሮ ነው። በቃ አንደኛ ማለት መንፈስ ቅዱስ እናንተ ውስጥ እስካለ ድረስ ወር ደግሞ ፈሪያ እግዚአብሔር በውስጣችሁ ካኖራችሁ የሆነ ሰው እንትን ሲላችሁ መጨከን አትችሉም። ወር ደግሞ በቃ ማለት የሆነ በወሰናችሁት መቆም አትችሉም። ምክንያቱም ትላንትናችሁን ታስባላችሁ። ትላንትና እኔ የት ነበርኩኝ፣ ትላንትና እንዴት ነበርኩኝ የሚለውን ነገር ታስቡና እንድትራሩ ትሆናላችሁ ማለት ነው። ግን እናንተ ሆናችሁ እናንተ ደግሞ በሚያስፈልጋችሁ ሰዓት ያ ሰው ላይ ሆነላችሁ ይችላልና ልብ ይሰብራል። በንግግር በሁኔታዎች ልብ ይሰብራል። ብቻ በሰዓቱ ዝም ማለትን ምረጡ። የእውነት ነው የምላችሁና ዝም ማለትን ምረጡ። በዛ ደግሞ እግዚአብሔር ደስ ይሰኛል፣ እግዚአብሔር ይከብርበታል። እውነት እላችኋለሁ አንድ ነገር ግን ማምነው እግዚአብሔር በሌላ ሰው በኩል ይከሳችኋል። እግዚአብሔር ማለት የእግዚአብሔር የሚክስ ማለት የሚበልጣውን ካሳ ያመጣልና በእግዚአብሔር ካሳ ደግሞ እግዚአብሔር ክሷችሁን ተሰጥቶ ደስ ትሰኛላችሁ ማለት ነው በተለያየ ነገርና እግዚአብሔር ይባረክ። ቅኖች በቅንነታችሁ ቀጥሉ፣ የዋሆች በየዋህነታችሁ ቀጥሉ። እግዚአብሔር ይከብርበታል፣ በዛ እግዚአብሔር ደስ ይሰኛል። ሊበድሏችሁ ይችላሉ። እግዚአብሔር ግን እና ያንን ዘር የዘራችሁትን መልካም ዘርን አይቶ በሌላ በኩል እግዚአብሔር ይክስላችኋል። ቪዲዮን አላብዛባችሁ። ተባረኩ። ወዳችኋለሁ። ሰላማችሁ ይብዛ። መልካም ሳምንት ይሆንላችሁ። ተባረኩልኝ።